በጋሞ ዞን መሬት መንሸራተት የሞቱ ሰዎች ቁጥር 70 መድረሱ ተገልጿል። በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በሶስት ወረዳዎች በደረሰ የመሬት መንሸራተት አደጋ እስከ ቀኑ 8 ሰዓት ድረስ የ70 ሰዎች አስክሬን መገኘቱን የክልሉ መንግስት አስታውቋል። ቀን ላይ ደቡብ ኢትዮጵያ ፖሊስ ተጨማሪ 64 ሰዎች እስካሁን የደረሱበት አለመታወቁንና ፍለጋ እየተካሄደ መሆኑን ገልጾ ነበር። አመሻሽ ላይ መግለጫ የሰጡት የክልሉ መንግስት ኮሚዩኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ ቀኑ 8 ሰዓት ድረስ የ70 ሰዎች አስክሬን መገኘቱን እንዲሁም 3480 ነዋሪዎች መፈናቀላቸውን ተናግረዋል። የመሬት መንሸራተት በደረሰባቸው አካባቢዎች 90 የመኖሪያ ቤቶች እንደወደሙም ተገልጿል። በጋሞ ዞን ሰሞኑን በተከሰተ የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር በአጠቃላይ 128 መድረሱን የተናገረው የክልሉ ፖሊስ እስካሁን ባለው መረጃ የ64 ሰዎች አስክሬን መገኘቱን ተናግሮ ነበር። የክልሉ ፖሊስ በጋሞ ዞን የመሬት መንሸራተት ከደረሰባቸው 3 ወረዳዎች መካከል ከባድ አደጋ ያስተናገደው የጋጮ ባባ ወረዳ ማዞዶ ይሳ ቀበሌ መሆኑን ገልጾ እስካሁን የ59 ሰው አስክሬን መገኘቱን ገልጿል። ቀሪ 5ቱ አስክሬኖች በቦንኬና ኮምባ ዙሪያ ወረዳ የተገኙ መሆናቸውን የክልሉ ፖሊስ ለቢቢሲ ጨምሮ ገልጿል። በዞኑ ለሰዎች ሕይወት መጥፋት ምክንያት የሆነው የመሬት መንሸራተት ያጋጠመው ከየካቲት 30 ጀምሮ እስከ መጋቢት 2018 ዓ.ም የጣለውን ዝናብ ተከትሎ ነው። የዞኑ ኮሚዩኒኬሽን ቢሮ መጋቢት 2018 ዓ.ም በፌስቡክ ገጹ ላይ ባጋራው መረጃ በጋጮ ባባ ወረዳ ማዞዶ ይሳ ቀበሌ በተከሰተ የመሬት መንሸራተት ሕይወታቸው ካለፉ 52 ሰዎች በተጨማሪ እስካሁን የደረሱበት ያልታወቀ 50 ሰዎችን የመፈለግ ጥረቱ መቀጠሉን አስታውቆ ነበር። የክልሉ ፖሊስ ዛሬ ማለዳ ባጋራው አዲስ መረጃ በዞኑ አደጋ ባጋጠማቸው አካባቢዎች መጥፋታቸው የተመዘገበ ሰዎች 128 መሆናቸውን አስታውቋል። የ64 ሰዎች አስክሬን መገኘቱንም ገልጿል። የጋሞ ዞን ከተማና አስተዳደር ልዩ አማካሪ አቶ ተስፋጽዮን ዘነበ በዞኑ ደጋማ አካባቢ በጣለው ወቅቱን ያልጠበቀ ከፍተኛ ዝናብ የመሬት ናዳው መከሰቱን ለቢቢሲ ተናግረዋል። የመሬት ናዳው የደረሰው መጋቢት 1 2018 ዓ.ም ከእኩለ ሌሊት በኋላ ነው ያሉት አቶ ተስፋጽዮን ባልተለመደና ባልተጠበቀ መንገድ ከፍ ያለ ዝናብ ይጥል ነበር ሲሉ ሁኔታውን ለቢቢሲ አስረድተዋል። ኃላፊው አክለው በአካባቢው ይጥል የነበረው ዝናብ ረቡዕ መጋቢት 2 ዓ.ም ማለዳ ድረስ መቀጠሉንና ይህም ሁኔታውን አስቸጋሪ ማድረጉን ተናግረዋል። አቶ ተስፋጽዮን የ52 ሰዎች አስክሬን ከናዳው ውስጥ በቁፋሮ መውጣቱን ገልጸው የ50 ሰዎች ፍለጋ ቀጥሏል ብለዋል። በዞኑ በርካታ ተዳፋት ቦታዎች እንደሚገኙ የገለጹት አቶ ተስፋጽዮን አሁን የመሬት ናዳው በደረሰበት ስፍራ ግን ከዚህ ቀደም ምንም አይነት አደጋ ደርሶ እንደማያውቅም ተናግረዋል። በዞኑ የመሬት ናዳ ይከሰትባቸዋል ተብለው በጥናት በተለዩ አካባቢዎች ነዋሪዎችን የማንሳትና ወደ ሌላ ቦታ ወስዶ የማስፈር ስራዎች መሰራታቸውን የተናገሩት አቶ ተስፋጽዮን ይህ አካባቢ ግን ከዚህ አይነት ግምትና ስጋት ነፃ ስለነበር ምንም አይነት እርምጃ ለመወሰዱን አስረድተዋል። በጋሞ ዞን የጣለን ከባድ ዝናብ ተከትሎ በተከሰተ ከባድ ጎርፍና የመሬት ናዳ የሞቱ ሰዎች ቁጥር ሊጨምር እንደሚችልም ተሰግቷል። የዞኑ ባለስልጣናት በአደጋው የጠፉ 64 ሰዎችን የመፈለግ ጥረት አሁንም መቀጠሉን የገለጹ ሲሆን በህይወት ለተረፉት እርዳታ የማሰባሰብ ሂደትም ተጀምሯል። ከባዱ አደጋ የደረሰው ከከባድ ዝናብ በኋላ ባጋጠመ የመሬት መንሸራተት ሲሆን አካባቢው ተዳፋት በመሆኑ ህይወት አድን ስራው ከባድ አድርጎታል። አደጋው በተከሰተበት ስፍራ የዞኑ ዋና አስተዳዳሪን ጨምሮ የፌዴራልና የክልል የህዝብ ተወካዮች ምክር ቤት አባላት ተገኝተው አደጋው ቤተሰቦቻቸውን ያጡ ሰዎችን አጽናንተዋል። በደቡብ ኢትዮጵያ ክልል የሚገኘው የጋሞ ዞን በተደጋጋሚ በከባድ ዝናብና በጎርፍ ከሚጠብቁ የአገሪቱ አካባቢዎች መካከል አንዱ ነው። በ2016 ዓ.ም በጎዋሶን ገዚ ገፋ ወረዳ ከኢንቾ ሻቻ ጎዝዲ ቀበሌ በተከሰተ ተመሳሳይ የመሬት መንሸራተት ከ200 ሰዎች በላይ መሞታቸውም ይታወሳል። በደቡብ ኢትዮጵያ የመሬት መንሸራተትና የጎርፍ አደጋ የሚከሰቱ ሲሆን በ2016 ከባድ ዝናብ ባስከተለው የጎርፍና የመሬት መንሸራተት ከፍተኛ ቁጥር ያላቸው ሰዎች ህይወታቸውን አጥተዋል ተብሏል። ይህ መረጃ የቢቢሲ ነው። ስምረት ፓርቲ በአወዛጋቢ ቦታዎች ላይ የሚካሄድ ምርጫን በተመለከተ ያቀረበውን ክስ ለምን አነሳ? ጠቅላይ ሚኒስትር ምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ የሚመራው ዴሞክራሲያዊ ስምረት ትግራይ ፓርቲ አወዛጋቢ ቦታዎችን በተመለከተ የፌዴሬሽን ምክር ቤትን ውሳኔ በመቃወም ምርጫ ቦርድ ላይ ያቀረበውን ክስ ማንሳቱን አስታውቋል። ፓርቲው ረቡዕ መጋቢት 2 2018 ዓ.ም ባወጣው መግለጫ ላይ የህግ መሰረት በሌላው ሰነድ ላይ ተመስርቶ ክርክሩን መቀጠል የክብር ፍርድ ቤቱን ውድ ጊዜና ህዝብን ሀብት ያለ አግባብ ማባከን ነው አግኝተነዋል ብሏል።
ፍርድ ቤቱ ጉዳዩን ሲመለከት የቆየበት ገለልተኛና ሕጋዊ አካሄድ በፍትህ ስርዓቱ ላይ ያለውን እምነት የሚያጠናክር መሆኑን የገለጸው ፓርቲው በአሁኑ ወቅት ክሳችንን መቀጠል አስፈላጊ ሆኖ ስላላገኘ ነው በፍትሐ ብሔር ስርዓት ሕግ ቁጥር 278 መሰረት ክሳችን ሙሉ በሙሉ አንስተናል ሲል ገልጿል። ስለ ጉዳዩ ለቢቢሲ ምላሽ የሰጡት የፓርቲው ተቀዳሚ ምክትል ፕሬዝዳንት አቶ ነጋ አሰፋ ፌዴሬሽን ምክር ቤት ውሳኔን በአጠቃላይ የፌዴሬሽን ምክር ቤትን ምልአተ ጉባኤ ሳያሟላ አፈ ጉባኤው ብቻ የወሰኑት ነው በሚል ክልላቸውን ማንሳታቸውንና ክሳቸውን ማንሳታቸውና ጉዳዩ ፖለቲካ ውሳኔ ስለሆነ ፖለቲካዊ መፍትሄ እንደሚፈልጉ ተናግረዋል። ቢቢሲ ከፌዴሬሽን ምክር ቤት አፈ ጉባኤ በጉዳዩ ላይ አስተያየት ለማግኘት ያደረገው ሙከራ ለጊዜው ምላሽ አላገኘም። አቶ ነጋ ፓርቲው ክሱን መስርቶ ምርጫ ቦርድ ውሳኔ እንዲታገድ ካደረገ በኋላ ወደ ማጣራት ስንሄድ ውሳኔው ምክር ቤቱን አለመወሰኑን ነው ያጣራ ነው ብለዋል። የፌዴሬሽን ምክር ቤት የውሳኔ አካሄድ አለው ያሉት አቶ ነጋ አባላቱ ተጠርተው ሁሉም ተገኝተው ተወያይተውበት የሚወስኑት ስህተትም ቢሆን ትክክል በምልአተ ጉባኤ መጽደቅ ነበረበት ብለዋል። አሁን ስናረጋግጥ አፈ ጉባኤው ለብቻቸው የወሰኑት ውሳኔ በመሆኑ እንደዚህ አይነት ውሳኔ ደግሞ የህግ መሰረት ስለሌለው በማለት ክሳቸውን ማቋረጣቸውን አስረድተዋል። ይህ ፖለቲካዊ ጉዳይ ነው፣ ከአሁን በኋላ መታየትና መመለስ ያለበት በፖለቲካ መልኩ ነው በሚል ክሳቸውን ማቋረጣቸውን ጨምረው አስረድተዋል። ስምረት ፓርቲ መጀመሪያ ውሳኔውን ያሳለፈው የፌዴሬሽን ምክር ቤት ለምን በቀጥታ እንዳልከሰሰ የተጠየቁት አቶ ነጋ የመጀመሪያ ክሳቸውን ምክር ቤቱ ያለ ስልጣኑ ነው የወሰነው ብለው ክስ መመስረታቸውን አብራርተዋል። ክሱ ምርጫ ቦርድ ተሳስተሃል ሳይሆን ውሳኔውን ያቀረበው አካል ፌዴሬሽን ምክር ቤት ነው። የምክር ቤቱ ውሳኔ ስህተት ነው። በህገ መንግስቱ የተሰጠውን ስልጣን ተላልፎ ሌላ ክልል የማዋቀር ስራ ነው የሰራውና ያ ስራ ትክክል ስላልሆነ ፍርድ ቤቱ ይህ እንዲያግድልን ነበር ክስ ያቀረብ ነው ብለዋል። በተጨማሪ የፌዴሬሽን ምክር ቤት ተጠሪ ያላደረጉበት ምክንያት ሲያብራሩ ውሳኔው የወጣው በምርጫ ቦርድ በኩል በመሆኑ እንደሆነ አክለው ተናግረዋል። ምርጫ ቦርድ የፌዴሬሽን ምክር ቤት ይህንን ውሳኔ ሰጥቶኛል ብሎ ስላቀረበ እርሱን ጠይቀናል ያሉት አቶ ነጋ ውሳኔውን አሁን ስናጣራ ግን ምክር ቤቱ አልወሰነም ብለዋል። አቶ ነጋ በመጀመሪያ ምክር ቤት ውስጥ የትግራይ ውክልና የለም ያሉ ሲሆን ውሳኔዎች ተወሰነው በህገ መንግስት የተሰጠውን ስልጣን ተጠቅመው አይደለም ሲሉ ገልጸዋል። ከስልጣን ውጪ ወስኗል ብለን እያሰብን ሳለ አሁን አጣርተን እንዳደረስንበት ምክር ቤቱ ሳይሆን በግለሰብ ደረጃ የተወሰነ መሆኑን ነው ብለዋል። በውሳኔው በግለሰብ ደረጃ ለመወሰን የህጋዊ መሰረት የለውም ያሉት አቶ ነጋ በጉዳዩ ላይ ጊዜ ማጥፋት እንደማያስፈልግና ይህ ፖለቲካዊ ጉዳይ ስለሆነ በፖለቲካ ውሳኔ መመለስ ያለበት ብለን ክሳችንን አንስተናል ሲሉ አስረድተዋል። ውሳኔው ፖለቲካ ስለሆነ በፖለቲካዊ ንግግር፣ ድርድር ጥያቄዎች ምላሽ እንዲያገኝ እንደሚያደርጉ የስምረት ፓርቲ ተቀዳሚ ምክትል ፕሬዝዳንት አቶ ነጋ ተናግረዋል። በኢትዮጵያ ከዚህ በፊት በተካሄደ 6 ምርጫዎች በእነዚህ አካባቢዎች ምርጫ እየተካሄደው በትግራይ ክልል ውስጥ መሆኑን ያስታወሱት አቶ ነጋ አሁን እንደ አዲስ በግለሰብ ደረጃ አዲስ የምርጫ ክልል ማዋቀር ስለማይቻል ወደ ነበረበት ይመለሳል የሚል እምነት ነው ያለን ብለዋል። ስምረት ፓርቲ የእነዚህን አወዛጋቢ ምርጫ ክልሎችን በተመለከተ ህገ መንግስቱንና የፕሪቶሪያውን ስምምነት መሰረት በማድረግ እንወያያለን፣ እንከራከራለን፣ እናስመልሰዋለን ሲሉ ተናግረዋል። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ እንዲሁም አብንን ጨምሮ ሌሎች አካላት የፌዴራል ከፍተኛ ፍርድ ቤት በአከራካሪ የምርጫ ክልሎች ላይ ምርጫ እንዲካሄድ ባሳለፈው ጊዜያዊ እቅድ ውስጥ ገብቶ ለመከራከር አቤቱታ አቀርበው ነበር። ዲሞክራሲያዊ ስምረት ትግራይ ፓርቲ ፌዴሬሽን ምክር ቤት በአወዛጋቢ የምርጫ ክልሎች ላይ የሰጠው ውሳኔ የማይስተካከል ከሆነ በምርጫ እንደማይሳተፍ ማስታወቁ ይታወሳል። ትግራይ ጊዜያዊ አስተዳደር የምርጫ ቦርድ ውሳኔ መሰማቱን ተከትሎ ባወጣው መግለጫ የቦርዱ ውሳኔ ህገ መንግስቱን የሚጻረርና ግጭቱን የሚቀሰቅስ ነው በማለት ተቃውሞታል። በተቃራኒው የአማራ ክልል ፖለቲከኞች የምርጫ ቦርድ ውሳኔን በመደገፍ መግለጫዎች አወጥተዋል። ይህ መረጃም የቢቢሲ ነው።